አንድ ቢዝነስ ፕሮፊታብል የሚሆነው በኦነሩ ካራክተር አማካኝነት ነው ወይስ በሲስተም? ከቢዝነስ በስተጀርባ ሁሉ ጊዜ ተከታታይነት ወይ ደግሞ ቀጣይነት እንዲኖረው ፕሮፊት መስራት ግዴታ ነው። እንግዲህ ፕሮፊት የማይሰራ ከሆነ በእኔ እምነትና በትምህርቴም በተሞክሮም ባየሁት ትልቁ ጥያቄ ያለው ስራ አስኪያጁ ላይ ነው። ስራ አስኪያጁ ትክክለኛ የሆነ ስትራቴጂ ከሌለው ፌል ሊያደርግ ይችላል ቢዝነስ ላይ እና ፌል አደረገ የምንለው ወይ የሪሶርስ ዴፊሲት አጋጥሞታል ወይ ደግሞ ከስሯል። ስለዚህ ሜንሊ የስራ አስኪያጁ ባለቤቱ ከሆነም ያው ስራ አስኪያጁ ነው ተጠያቂ የሚሆነው። ስለዚህ እሱ ላይ ነው ያለው ማለት ነው። ትክክል። መልካም። ይሄ ከምን ጋር ይገናኛል? ከቢዝነስ ባለቤቶች ጋር እና ቢዝነሱን የሚመሩት ሰዎች እነሱ ባደጉበት ልክ ነው ቢዝነሱ የሚያድገው ማለት ነው። ትክክል። እነሱ ባደጉበት ልክ ስንል ምን ማለት ነው? የማኔጅመንት አቅማቸው እያደገ ሲመጣ እና ቢዝነሳቸውን አስተካክሎ የመምራት ነገር እንግዲህ እድገት ስንል ይሄ ነው። ከዛ ባሻገር በሪሶርስ ማደግ እንግዲህ ከስራችን የሚመነጭ ጉዳይ ነው የሚሆነው። ስለዚህ ማኔጅመንት ወይ ደግሞ ስራ አመራር የምንለው ነገር ትልቅ ሳይንስ ነው፣ ትልቅ ጥበብ ነው። ያንን ሳታቅ ቢዝነስ ማኔጅ ማድረግ ከባድ ነው። አንዳንድ ጊዜ በተለምዶ ቢዝነስ የሚሰሩ ሰዎች የሉም ወይ የሚባል ጥያቄ ሊነሳ ይችላል። በትክክል ሳይንሱ የሚወጣው በተለምዶ ከሚሰሩ ሰዎች ነው። አለም ተሰባስበው ሰክሰስፉል የሆነ ሰው ማን ነው፣ እንዴት አድርጎ ነው የሚሰራው ከሚለው ነው ተሰባስበው ትምህርት እኮ ፓኬጅ የሚደረገው። ግን ትልቁ ቻሌንጅ እነሱ ጋር ያለው ምንድን ነው? በትክክል ሰክሰስፉል ያደረገኝ ነገር ምንድን ነው ብለው ካላወቁ ስትራቴጂያቸውን ባለማወቅ ሊረግጡት ይችላሉ ወይ ደግሞ ላይ ደግሙት ይችላሉ። ስለዚህ በዛው መጠን ዛሬ የነበረውን ሰክሰስ ነገ ላይ ደግሞ ይችላል ማለት ነው። በጣም ብዙ የቢዝነስ መጽሐፎች ኢንተርናሽናሊ የታተሙ አሉ፣ በደንብ የሚገራርም እውቀት የሚሰጡ። ምናልባት ግን ሁሉም መጽሐፍ ላይ የተቀመጠ ግን ኢትዮጵያ ውስጥ የማይሰራ ምን ነገር ይኖራል? ኢኮኖሚክ ፕሪንሲፕልስ ይሰራሉ ወይ አይሰሩም? እና አንዳንድ ጊዜ ግራ ትጋባለህ እና የተማርነው ትምህርት በትክክል ኢትዮጵያ ውስጥ ይሆናል አይሆንም? ምንድን ነው እነኚህ የምንማራቸው ነገሮች ወይ ደግሞ ፕሪንሲፕልስ በእርግጥ በብዛት የሚፈጠሩት ያው በዌስተርን ምንድነው አስተሳሰብ ነው አይደለም? በዌስተርን አስተሳሰብ ብቻ ሳይሆን ደግሞ እነሱ ባላቸው ተሞክሮ ላይ ተንተርሰው በእርግጥ አንዳንዶች በደንብ በትክክለኛ መጽሐፍ የሚጽፉ በተለይ ጉሩ የሚባሉት ውስጥ ስትመለከት በተለያየ አይነት ኢንቫይሮንመንት ውስጥ በተለያየ አገር በተለያየ ኮንቲነንት ላይ ብዙ ጥናቶችን አጥንተው ይጽፋሉ። እንግዲህ ቤዚክ ፕሪንሲፕሎቹ ግን ያው ለሁሉም አንድ ናቸው። ለምሳሌ ኢትዮጵያ ውስጥ የዲማንድና የሰፕላይ ጉዳይ ትላለህ። የዲማንድና የሰፕላይ ጉዳይ does it really work? ለምሳሌ ሰፕላይ ሲጨምር ፕራይስ ይወርዳል። ገብቶሃል አባባሌ? ወይ ደግሞ ዲማንድ ሲጨምር ዋጋ ይጨምራል። it's crazy እና በጣም ነው ግራ የምትጋባው። ኢትዮጵያ ውስጥ ይሰራሉ ወይ አቅደህ ማድረግ? ኢትዮጵያ ውስጥ እንደው አቅዶ ማድረግ ይቻላል ምናምን ይልሃል ሰው። ለምሳሌ አሁን ማኔጅመንት ማለት ኤክስኪዩሽን እና ኮንትሮል አለም ፈንክሽኖቻችን ናቸው። ልናሰፋቸው ልንጣቸው ይችላል። ግን ሶስቱ ነገሮች ናቸው ፈንዳሜንታል። ስራ አመራር ነው ይሄ። ግን በእንደዛ መንገድ ይሰራል ነው ሊል ይችላል። በእንደዛ መንገድ የማይሰራ ከሆነ ማንም ሊሰራው ይችላል ማለት ነው። ስለዚህ ይህንን መዘንጋት የለብንም። ትልቁ ነገር ምንድን ነው? የተማርነው ትምህርት በኢትዮጵያ ኢንቫይሮንመንት በኢትዮጵያ ቢዝነስ ክላይሜት ወይ ደግሞ ማንኛውም በምንላቸው ነገሮች ውስጥ እንዴት ይሰራል የሚለው ነገር የአንድ ምሁር ትልቅ ፈተናው ነው እንጂ ሄደህ ልክ የተማርከው ነገር እንዳለ ፕለግ ስታደርገው ሄዶ ስክት ይላል ማለት አይደለም። ይሄ ሌላ ሀገርም ቢሆን ይሆን ከአንተ ሀገር ፐርስፔክቲቭ ከአንተ ሀገር አንጻር የምታስተካክላቸው ነገሮች ይኖራሉ። ይሄ ነው እኔ የማምነው። ኦኬ። ለአንድ ቢዝነስ ደግሞ እድገቱን ምናልባት እኔ የተረዳሁበት መንገድ ሊሆን ይችላል። ፍጥነት ወሳኝ ነው ብዬ አስባለሁ። ብዙ ሰዎች ጋር ግን አላስተውለውም። ብዙ ቢሮክራሲዎች አሉ፣
ቆይ ከዛኛው ወደዛኛው ወደ ተለያየ ቦታ እስከሚሄድ ድረስ አንድ ነገር ተጀምሮ እስከሚያልቅ ብዙ ፕሮሰሶችን ያልፋል። ፍጥነት ምን ያክል ማተር ያደርጋል ለአንድ የቢዝነስማን? እንግዲህ ብዙ ጊዜ እነኚህ 3 ትራያንግል የምንላቸው ነገሮች ፍጥነት፣ ዋጋ እና ደግሞ ጥራት የምንላቸው ነገሮች ሁል ጊዜ በሰው አእምሮ ውስጥ መቀመጥ ያለበት በማንኛውም በምንሰራው ነገር ውስጥ አይደለም። እነኚህ 3 ትራያንግሎች በጣም ወሳኝ ናቸው። አንዳንድ ጊዜ ዋጋ ቀንሳለሁ ስትል ጥራትን ኮምፕሮማይዝ እንዳታደርግ። አንደኛው በሌላኛው ኮስት አይደለም የምታሻሽለው፣ ፍጥነትን ማሻሻል ይኖርባል። ፍጥነትን በምታሻሽልበት ጊዜ ደግሞ ሴም ዌስቴጅ እንዳይኖር፣ ጥራት እንዳታጎድል መጠንቀቅ ይኖርባል። ስለዚህ ሁል ጊዜ ሪሰርች ኤንድ ዴቨሎፕመንት ያስፈልጋል ማለት ነው። ምርምርና ልማት ነው የምንለው በአማርኛችን። በምትሰራው ነገር ውስጥ በተሻለ ዋጋ ለማቅረብ በተሻለ የጥራት ደረጃን የሚወስነው ደረጃ መዳቢም አለ፣ ኮንሱመሩም አለ አይደለም። ምክንያቱም ዋናው ገዢው ነው የተሻለ ነው ብሎ የሚያውቁ ከነሱ የሚሻለው ነገር ስለሚያውቅ ማለት ነው። የእነሱን ፍላጎት አውቀህ ከዛ አንጻር ዴሊቨር ለማቅረብ የምታደርገው ጥረት ይሄ የማናጀሩ ወይ ደግሞ የቢዝነስ ማኑ የሁል ጊዜ ጥያቄው መሆን አለበት። በተሻለ ዋጋ፣ በተሻለ ጥራት፣ በተሻለ ፍጥነት። ስለዚህ ፍጥነት ወሳኝ ነው። ፕሮክራስቲኔሽን ብዙ ጊዜ የምንለው ወይ ደግሞ ቲፍ ኦፍ ታይም እንላለን ወይ ደግሞ ነገሮችን ማሳለፍ፣ ነገ እሰራዋለሁ ቆይ በኋላ የምታሳድረው ነገር ዛሬ ያለህን ኢንቫይሮንመንት ወይ ደግሞ ከባቢ አየር ነገ ላታገኘው ትችላለህ። ዛሬ የነበረህ እድል ነገ አይደገምም። ስለዚህ ዛሬ እድሉ ባለ ጊዜ ቶሎ ማድረግ ጥሩ ነው። ስለዚህ ነው እና ግን ያ ማለት ደግሞ ትናንት እድል ስላመለጠ ዛሬ የለም ማለት ነው። ዛሬም እድል አለ አይደለም። እንደዛ ነው የሚባለው። ትናንት የዛሬ 20 ዓመት ዛፍ ተክለህ ካልነበር ሌላኛው ጊዜ ዛሬ ነው የሚባለው። ዛሬም እድል አለ። ዛሬም መፍጠን አለብህ። ተስፋ ቆርጣይ ትናንትና በጀመርነው እኮ በ20 ዓመቱ ዛሬ እዚህ ደረጃ ደርስ ነበር፣ አሁንማ በቃ ምናምን የምትለው ነገር አለ። ዛሬም ዩ ካን ሜክ አ ዲሲዥን፣ ታይምሊ ዲሲዥን ዛሬ መሆን የሚችል ነገር መወሰን ይችላል። ስለዚህ ኦኬ፣ በጣም አሪፍ። ብዙ ጊዜ እንደ አፍሪካ እንደ ምስራቅ አፍሪካ ከዛ ደግሞ ወደ ሀገራችንም ስንመጣ አብሶ በቢዝነስ የሚታዩ ብዙ ክፍተቶች አሉ። ከጥራት ጋር በተገናኘ ከጥንቃቄ ጉድለት ጋር ብዙ ደግሞ ረዥም ርቀት ያልሄዱ የቢዝነስ ድርጅቶች ይኖራሉ። የንግድ ድርጅቶቹ ሜቢ 20-30 ዓመት ቆየ ሲባል የምንሰማቸው በጣም ጥቂት ድርጅቶች ናቸው። ከ30 እና ከ40 ዓመት በላይ የሚቆዩ እና ለትውልድ የሚተላለፉ ድርጅቶችን እንደ አፍሪካ ብዙም አናስተውልም። አሁን ባለው ገበያና አሁን ባለንበት በደረስንበት ጊዜ ሰዎች ከምንድን ነው መጀመር ያለባቸው? ረዥም ርቀት የሚሄድ ቢዝነስን ለመገንባት ከየቱ ጋር ነው መጀመር ያለባቸው? በመጀመሪያ ቢዝነስ የምንለውን ነገር መረዳት ይጠይቃል። ወደ ቢዝነስ ውስጥ የምትገባው ወይ ተገፍተህ ነው ወይ ደግሞ አትራክትድ ሆነ ነው ወይ ተስበህ ነው የምትገባው። እንዴት ማለት? ተገፍተህ ማለት ሲቸግርህ፣ ማጣፊያ ሲቸግርህ፣ የኢኮኖሚ ችግር ሲያጋጥምህ፣ ስራ ሳይኖር ሲቀር የተገኘውን ነገር በመስራት ቢዝነስ ውስጥ ትገባለህ። ከዛ በኋላ ሰክሰስፉል ከሆንክ ያው እዛ ውስጥ እያደግህ ትሄዳለህ። ወይ ደግሞ አትሊስት ሰክሰስፉል ማለት ኢን ዘ ሴንስ እያደገ ባይመጣም ራስን እየረዳ ቤዚክ ፍላጎትን ወይ ደግሞ መሰረታዊ ፍላጎትን እያሟላ ትቀጥላለህ ማለት ነው። አሁን ቀደም ያልከው የማያድጉ ቢዝነሶች የሚባሉት ይሄ ላይቭሊሁድ ወይም ደግሞ በቃ ለዕለት ተዕለት ጉርስ የሚሆን ነገር እያደረጉ የሚቆዩ ማለት ነው። ሌላው ደግሞ ልክ ትክክለኛ ቦታው ላይ ይገባና የማደግ እድሉ ይከፈትለታል፣ በዛ ይቀጥላል። ይሄ እንግዲህ ተገፍተህ ተቸግረህ ስትገባ ነው። ሌላው ደግሞ ተስበህ ማለት ደግሞ አጋጣሚዎችን ትመለከትና ሰዎች የሚቸግራቸው ለአንተ ግን አክሰስብል የሆነ ወይ ደግሞ አንተ በቀላሉ ልታገኝ የምትችላቸው ነገሮች ይኖራሉ። ይሄ ደግሞ ምንድነው? በአጋጣሚ እድሎችን አይተህ ተስበህ የገባህበት ማለት ነው። ስለዚህ በሁለት አይነት መንገድ ወደ ቢዝነስ ውስጥ መግባት ይቻላል። እንግዲህ ትልቁ ነገር እዚህ ጋር ምንድን ነው? ቢዝነስ እና ያንተ የህይወት ዓላማ ሲጣጣሙ ፓሽን የምንለው ወይ ደግሞ በጣም በፍላጎት የመስራት ነገር ስለሚኖር በዛ ውስጥ የመራቀቅ ነገር ይኖርሃል።
ምን ማለት ነው? ጥራት ያለውን ነገር የመስጠት እንደገና ደግሞ ያንን የምትሰራውን ነገር ለሰዎች አፎርድ ማድረግ በሚችሉት ረገድ ወይ ደግሞ ከዋጋ አንጻር የሰዎችን አቅም በማገናዘቡ ነገር ትራቀቅበታለህ ማለት ነው። እንደገና ደግሞ የበለጠ በአጭር ጊዜ ውስጥ ብዙ ነገር ለማምረት የመቻል ለሰዎች በአጭር ጊዜ ውስጥ በሚፈልጉት ሰዓት ቶሎ ማቅረብ የመቻል እንዲህ አይነት ነገሮች ብዙ ጊዜ ከምትማራቸውና ከራስህ ጥበብ በመነሳት ከምታደርጋቸው ነገሮች ባሻገር እንግዲህ የአንተን የማኔጅመንት ወይ ደግሞ የስራ አመራር ችሎታንም ጭምር ያገናዘበ ነገር ነው የሚሆንና ብዙ ጊዜ ከራስህ ዓላማ ጋር ወይ ደግሞ የህይወት ዓላማህን ያገኘ ሰው ከሆንክ ወይ ደግሞ እኔ ማን ነኝ የሚለው ነገር ያገኘ ሰው ከሆንክ ሁሉ ጊዜ ቦታ አለ። ከዛ ጋር የተጣጣመ ቢዝነስ ሲሆን የሰዎችን ፍላጎት ማርካቱ በጣም ሳትስፋይ ያደርጋል። በየቀኑ ደግሞ ጠዋት ስትነሳ ትናንትና ከሰራው ዛሬ የተሻለ ነገር ምን ላደርግ እችላለሁ ብለህ ታስባለህ። አለበለዚያ ግን ምንድነው የሚሆነው? ቢዝነስ ለአንተ ገንዘብ ማግኛ ብቻ ነው የሚሆነው። ገንዘብ ማግኛ ብቻ ከሆነ ገንዘብን እስክታገኛት ነው እንጂ ደንበኛ ረካ አልረካ ያንተ ጉዳይ አይደለም። ስለዚህ በዛ አይነት ደግሞ የሆነ ቢዝነስ እየወደክ ነው የምትመጣው እንጂ እያደግክ አትመጣም። ምክንያቱም ቢዝነስ በአንተ ጥረት ብቻ አይደለም የሚሳካው። ያንተ ደንበኞችም ደግሞ አንተን ፕሮሞት ሲያደርጉ ከሌ ጋር ሂዱ ብለው ሪፈር ሲያደርጉ ነው ደንበኛ እያበዛ ኔትወርክም እየሰፋ የሚመጣው። አንዱን ደንበኛ ግን አስከፋ ማለት ቀጥሎ ያለው በሱ ታገኘውን ታጣለህ። ሌሎችም የሱን ያዩ ደግሞ ካንተ ይሸሻሉ። ያ ነገር ስላለ ነው እና ብዙ ጊዜ አሁን ለውድቀቱ ዋነኛው ኃላፊ ቅድም እንዳልኩ ስራ አስኪያጁ ቢሆንም ወይ ደግሞ ባለቤቱ ቢሆንም ሌሎች ፋክተሮች የሉም ማለት አይደለም። ሌሎች እንዳታድግ የሚገድቡ ከባቢ ሁኔታዎች አሉ። ከባቢ ሁኔታዎች ስንል ሰፖርት ስትራክቸሩ ምን ይመስላል ወይ ደግሞ ድጋፍ የሚሰጥ ፖሊሲ ያለው ወይ እነኚህ በጣም ወሳኝ ናቸው። ስለዚህ ድጋፍ የሚሰጥ በከባቢ ላይ ከሌለ የማደግ ዕድል ይገታል። ግን በዛ ውስጥም ደግሞ ሁል ጊዜ ሌሎች ተሳክቶላቸው ከሆነ አንተም ስልት እያወጣ የሰው ልጅ እንግዲህ ለሚያጋጥሙት ማንኛውም ችግር ከማንኛውም አቅጣጫ ላይ የሚመጣው መፍትሄ እየፈለገ አይደለም እያደገና እያሸነፈ የሚሄደው። በተፈጥሯችን ማሸነፍ እንችላለን። በዛ እያደግ እና ኢኮኖሚም እያደገ አንተም ፐርሰናሊ በቢዝነስ እያደግ የምትሄድበት እድሎች ይኖራሉ። እና ቢዝነስ በነገራችን ላይ ያው እንደሚታወቀው የዚህ አይነት ምርጥ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን ይሁኑ እንላለን።